ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ባለፉት 2000 ዓመታት ታቦተ ጽዮንን ለመስራት በጣም ብዙ ጥረቶች ተደርገዋል። ብዙ አላወራ ስለ ታቦተ ጽዮን። እሺ ታቦተ ጽዮንን የሚጠብቁት አባት ግን ያሉ አጥንታቸዋል። እሱን እነግርሃለሁ። ወደ ኋላ ሁለት ነገር ልበል። አንድ ስላነሳቸው ንብረ ኤርሚያስ በጣም ትልቅ አባት ናቸው። ልክ እንደ አባ ተስፋ ስላሴ ሞገስ ኢትዮጵያዊነታችንን እንድንረዳ ትልቅ መስዋዕትነት የከፈሉ አባት ናቸው። ብዙ መጽሐፍቶች አሏቸው። የ18 ዓመት ልደቴ ላይ አባቴ የሰጠኝ መጽሐፍ የሳቸው ነው። የህይወቴ የሮድ ማፕ የሆነ መጽሐፍ ነው። በተለይ በኢትዮጵያዊነት ጉዳይ ላይ ማለት እሳቸው በጣም ትልቅ አባት ናቸው። በጣም እሱ አክኖሌጅ ማድረግ ፈልጋለሁ። እሳቸውን ቤተሰባቸው መሪ ራስ አማን በላይ እሳቸውን ማተናቸዋል። በጣም ታላቅ አባት ናቸው። በርካታ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ፣ በኢትዮጵያ ሚስጥራት ጉዳይ። መሪ ራስ አማን በላይ እሳቸውም በጣም ብዙ መጽሐፎችን ጽፈዋል በኢትዮጵያ ጉዳይ ላይ። እሳቸውም እንደዚሁ ነፍሳቸውን ይማር ታላላቅ አባቶች ናቸው እና እነሱን ማንሳታችን አስፈላጊ ነው ብዬ ስለምንኩኝ ነው። ታቦተ ጽዮን ሜንሽን ስላደረግ ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት ኃይሉን ያስቀመጠባት መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ስለዚህ የታቦተ ጽዮን ኃይል ነው ኢትዮጵያን ሰርቫይቭ እንድታደርግ እያደረጋት ያለው ወደፊትም እንድትኖር የሚያደርጋት ለኢትዮጵያ ብቻ ሳይሆን ለዓለም ማለት ነው። ያ ኃይል ያስፈልጋል በጣም። እዚህ መኖሪያ ላይ መጠራጠር አለብን ብዬ አላምንም፣ አላስብም። ባለፉት 2000 ዓመታት ታቦተ ጽዮንን ለመስራት በጣም ብዙ ጥረቶች ተደርገዋል። ሰርቀን ይዘን ሄደናል ብለውም አምነው እንዳልሆነችም ገብቷቸዋል። ብዙ የተደረገ ነገር አለ። ብዙ አላወራ ስለ ታቦተ ጽዮን። እሺ ታቦተ ጽዮንን የሚጠብቁት አባት ግን ያሉኝ ነገር አጥንታቸዋል። ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለችም። ገብቷል። እኔ እዚህ ጋር ካመንኩኝ የታቦተ ጽዮንን ፕሬዘንስ እዚህ ማግኘት ይችላል፣ እቤቴ ማግኘት ይችላል። ኃይሏ እንደዛ ነው። አምኜበት ልፈወስበት ይችላል፣ አምኜበት ልመራበት ይችላል፣ አምኜበት ልድንበት ይችላል፣ ላድንበት ይችላል። በተለይ ልመራበት ይችላል። የራሴንም በዚህ የሚያምን መሪም ካለ ልክ እንደዛው ባወቀው ቁጥር ትደነቃለህ፣ ትገረማለህ። የማያስገርምና የማያስደንቅ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። እውነት ለመናገር እያንዳንዱ ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን ልናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። እኔ አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ የማገኛቸው መረጃዎች ለሰዎች አካፍላለሁኝ እና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ አይደል? ምዕራብ ዓለም ላይ እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ተረዳይም ለራስን አክመህ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም። ገብቷል? ምን አንተ ስለኔ መልካም ነገር እንድታስብ እኔ ጸልዬ ማረክ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር 7 አባቶቻችን ይጠቀሙበት የነበረው ምንድነው መሰለህ ሐሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን፣ ለብቻው ልናወራበት እንችላለን ሌላ ጊዜ። ግን መዝሙረ ዳዊት ከሂፕኖቴራፒና ከኳንተም ጃምፒንግ ጋር የሚገናኘው ምንድነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦና ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሺየስ ማይንድ እና አንኮንሺየስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ ነው ፖይንቱ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ ለዳዊት ሲዘምረው ዝም ብሎ አይደለም ከመሬት ተነስቶ አልዘመረውም ወይ ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለ። አባቶች በጥበብ ለምክንያት ያወጧቸው ህቡ ስሞች አሉ፣ ግን ህቡ ስሞች አሉት አሁንም ያልተረዳናቸው፣ አሁን የታተመው ምን እንጠቀምበት። ስለዚህ ያንን ቃል ያንን ህቡ ስም ደጋግመህ በጠራኸው ባትኩሮት ደጋግመህ በጠራኸው ቁጥር አይምሮህን የመቀየር ቶትን ወደ አክሽን የመቀየር ቶትን ወደ ሪያሊቲ የመቀየር
ቶትና ሪያሊቲን ባላንስ የማድረግ ፊክስ የማድረግ ጸጋ አለው ነው። ህክምናው እሱ ነው። በቃ ዳይት ሲፈውስ የነበረው። ስለዚህ ለምሳሌ አሁን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል። ዝም ብሎ የሚጠላ ሰው እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባውም ብሎ በቃ ይሄ ሰው እየሸከከኛል ምናምን አይነት ነገር ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት። ይሸክከናል ይሉሃል። ቦታ አይሰጡም፣ ስፔስ አይሰጡም። አንተ እኮ መልካም ነገር ነው የምታይ። እኔ እኮ ምን አድርጌያቸው ነው ጭንቅ የሚለው ቤተሰብ ውስጥ ሜቢ እህቶች ምናምን ወንድሞች ምናምን ያጎት ያክስቶች ሊያስጨንቅ ሰው ሊያስጨንቅ ይችላል። ለምንድነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው። በጣም በሚገርም ሁኔታ መዝሙር 7 ከቻልክ 7 ጊዜ ካልቻልክም 42 ጊዜ ልታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ ነገር ፕሮቴክት ያደርጋል ይላሉ አባቶች። ሰዎች አሁን ለምሳሌ እኔ ይሄን ነገር ያውቃል ብለው ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ ምን ለወሲብ የሚሆን ነገር ምናምን የሚል ሰው አለ። ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቀር ምናምን ሲባል ሌላ ነገር ይሰጠዋል። መስተፋቀር ጥሩ ነው እያልኩኝ አይደለም፣ ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስ ስለመክሊት የነገራቸው ነገሮች አሉ። ገንዘብ እንዲበረክትልህ አሉ፣ ብዙ ጥበቦች አሉ። ገንዘብ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው? ምንድን ናቸው የሚለውን ማውራት ይኖርብናል። ዛር የሚባል ኃይል አለ። እሺ ምንድን ነው ያደረገው? እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ታምናለህ? በእነሱ አሉ ድብን አድርጎ ነው አራተው እንዴ ሴክሬት ሶሳይቲ ሚስጥራዊ ማህበረሰብ የሚባሉ በደንብ አሉ። ፈረንሳይ ውስጥ ለምሳሌ ፕራይሪ ኦፍ ዛይን የሚባላል አሉ። እንደየሀገራቱ በጋራ አንድ ሆኖ የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። ብቻውን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው። ያው ኢሉሚናቲ ምናምን የሚባለው ሲስተም የነሱ በሰው ላይ አድረው የአዳምን ወይም ደግሞ የኢትዮጵያን የገዥነት ኃይል ከኢትዮጵያ ለመንጠቅ የሚሰሩ ኃይላቶች ናቸው። እነዚህ ዛር የሚባሉት የአዳምና የሔዋን ልጆች ናቸው። 7ቱ አባቶች አሉ አይደለ? የአዳም ልጆች እና ሄኖክ እና ያሬድ እንደዚህ የመሳሰሉትን የመጀመሪያውን ይላ አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይሉ ነው። እኔ የሱ ባሪያኔ በአምሳሌ ፈጥሬ ያለው ሲለው የእግዚአብሔር ጠልሰም ነው አዳም። ስለዚህ አጠቃላይ ምድርንና ሁሉንም ፍጥረታቶች የሚገዛበትን ኃይልና እውቀት ጥበብ ሰጥቶታል። ጉንዳንን የሚያዋራበትን ጥበብ ሰጥቶታል። የጉንዳንን ሰራዊት የሚመራበትን ጥበብ ሰጥቶታል። ሰማያትን፣ ፕላኔቶችን፣ መላእክትን፣ ካለ ፍጥረታት ሁሉንም የሚገዛበትን ነገር እሱን ተነጠቀ። ተረዳኝ። ከዛ በኋላ በብዙ ምናምን መልሶ ሰጠው ያንን እውቀት። አነገሱት መላእክት ስርዓተ ንግስናውን ፈጽመውለት ማለት ነው ለአዳም ሲፈጽሙለት። በነገራችን ላይ ሴሬሞኒ ነበረው። አሁን ነገስታቶቻችን የሚለብሱት ልብስ ቅዱሳን መላእክት ለአዳም ያለበሱት ዘውዱ ጳዚዮን ይባላል። ተነጥቆ ነበረ፣ ብቻ ተመልሶ ተሰጠው ያ እውቀት። ስለዚህ እሱን ለበኩር ልጁ ነው አሳልፎ የሚሰጠው። የበኩር ልጁ ለበኩር ልጁ የበኩር ልጁ እየተሰጠ የሚሄደው ነው ሀሳቡ። ስለዚህ ለበኩር ልጁ ሊሰጠው ልጆቹን አዘጋጅቷቸው ነበር። ከዛ ልጆችን አምጣና አስመርቀኝ ሲለው አይ እግዚአብሔር ሊወስድብን ማለቱ በጣም ቆንጆች ናቸው፣ አዘጋጅቷቸዋል፣ ሬዲ አድርጓቸዋል። ስለዚህ እነሱን እንዲያወስዱብን በደንብ አንተን እንዲተኩ ሌሎቹን ልጆች ሁለተኛውን ጄኔሬሽን እንስጣው ብለው መከሩ። እነዚህን ዋሻ ውስጥ ደበቋቸውና እነዛን ሰጡት ማለት ነው። ከዛ አብረውን የተማከሩት አዳምና ሔዋን ከልጆቹ ጋር። ስለዚህ ይህንን ተማክራችሁ ስላደረጋችሁ ብሎ እግዚአብሔር ረገማቸው፣ አዘነባቸው። የበኩርናቸውን አጡ። ዋሻ ውስጥ እዛው እንደተሰወራችሁ ተሰውራችሁ ቀሩ ተብሎ ተነገረ። ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው ምክንያቱም እነሱ ሊወስዱት የነበረውን የገዥነት ኃይል ስለተነጠቁ ማለት ነው። ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልም። የቤት ጣጣ ሲባል ሰምተሃል? የቤት ጣጣ እንደዚህ ምናምን የሚባሉ ነገሮች እነሱ ናቸው። በእያንዳንዱ ቤተሰብ ውስጥ አሉ። ጄኔቲካሊ ሁሉ ተራብተዋል። እሱን ሌላ ጊዜ ልናወራበት እንችላለን። አሁን እንደዚህ ሲባሉ የምንሰማቸው ነገሮች ይሄ አሁን ማውራህ ነገር ኢትዮጵያ ውስጥ በደንብ አለ። ከኢትዮጵያ ጀምሮ ሱዳን፣ ሶማሊያ፣
ኤርትራ፣ ግብጽ፣ ኢራን፣ ኢራቅ፣ አረብ ምናምን እስከ እስራኤል ድረስ የሚሄድ ነገር ነው ማውራ ካልቸሩ የዛር ካልቸር እና የዛር ዶሚኔሽን ማለት ነው። ስለዚህ ከዛን ጊዜ ጀምሮ ያንን የተነጠቁትን የገዥነት ኃይል ማግኘት ስለሚፈልጉ እውቀቱንም ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበር። ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው። ናይት ቴምፕላሮች በላቸው፣ ሴክሬት ሶሳይቲ በላቸው፣ ፍሪማሰን በላቸው፣ ፕራይር ኦፍ ዛይን በላቸው፣ ጄሰን ሶሳይቲ በላቸው፣ ምንም ብለህ ጥራቸው እነሱ ናቸው። እንዴት ማለት ሳሻ ፊርስ፣ ቢዮንሴ ምናምን እኔ አሁን ሰው ኢሉሚናቲ ጄዚ እንደዚህ ያለ ምናምን ሳሻ ፊርስ እኮ የዛር መንፈስ ናቸው ማለት በደንብ ብሬክ ዳውን አድርገን ልናየው እንችላለን። ሂፕሆፕ ውስጥ ያለው ካልቸር የነ ቢዮንሴን ኮሪዮግራፊ የዳንስ ሙቭመንት እዚህ አሁን እኛ ሀገር ውስጥ ያሉ ለዛር አምልኮ ግብር የሚፈጽሙ ሴቶች የሚደንሱት ዳንስ አረፈው በደንብ ብሬክ ዳውን አድርጌ ላሳይ ይችላል። ቪዲዮቹን እያየን ኔክስት ታይም እሺ ካልቸሩ ነው ማለት ልብሶቹ፣ ኮስቹሞቹ እዚህ ሀገር የሚደረጋሉ እዛ የሚያደርጓቸው ነገሮች አብዛኞቹ ከዛ ጋር የተገናኙ ነገሮች ናቸው። ወይ ላይክ ጄዚ እንደዚህ ለምንድን ነው የሚለው ራን ዘ ወርልድ የሚለው ምንድን ነው? ስለ ሴቶች የዘፈናቸው ዘፈን አለ አይደል? ላይክ አይ ካን ሊብሮን ጄምስ ይባል ባስኬት ተጫዋች አለ። ፒራሚድ ነው ወይስ ምንድን ነው? ላይክ ዋት ዱ ዘይ ዱ? እሱ ምልክት ላይ እመጣለሁ። ይሄ አሁን የቢዮንሴ ያልኩህ ክሊፕ ግን ለሴቶች ኢንፎርመንት ብላ የዘፈነችው ክሊፕ ሙሉ ነገሩ ያው ሴት ዛሮች አሉ የራሳቸው ነገድ ያላቸው ምናምን ምናምን መቶ ፕሮሰስ የሚያደርግ እዚህ ነው መቶ ሁሉ የሚዋረስባቸው ሰፊ ነው ያልኩት። እዚህ ማለት ኢትዮጵያ አዎ ሲሪየስሊ ሲመጡ ጄዚ እና ማናት ቢዮንሴ ስትመጣ ዘፈን ሸራተን ዘፈን ማን ነው ሚሊ ማዳረግ ዘፈን ብቻ ነው። ይሄንን የሚሰራው ኃይል አሁን ዛር የሚባለው ስርዓት ነው። የሰው ልጅ የሚፈትነው እሱ ነው። ኢትዮጵያን እየፈተነ ያለው እሱ ነው። የገዥነት ኃይላችንን ለመንጠቅ እንጂ ሳጥናኤል ጉዳዩ አይደለም። አንተ ገዛ አልገዛ አንተ መቀመቅ ማውረድ ነው እንጂ እሱ ጉዳዩ እዚህ ምድር ላይ ያንተ ገዥ ነው ምናምን አይደለም። ሳጥናኤል ጉዳዩ አይደለም። እሱ የማይታየው ዓለም ነው ዋና ገብቷል። እነዚህ ግን በቃ ላይክ ተንኮል ነው። በቃ ኢትዮጵያን የገዥነት ኃይል ነጥቆ ያጡትን ያንን ዶሚናንስ ኤንሸንት ወርልድ ኦርደር ያጡትን ኤንሸንት ወርልድ ኦርደር አግኝተው ኒው ወርልድ ኦርደር መመስረት ነው። ለምሳሌ አባቱ አሁን ለምሳሌ ስኪዞፍሬኒያ የሚባል በሽታ አለ አይደል? አይፈወስም አይደል? ዲፕሬሽን እኮ መድኃኒት እየዋጥክ ትኖራለህ እንጂ ሲቪየር ከሆነ አትፈውሰው። ኢፕለፕሲ ምናምን የሚባሉ በሽታዎች አባቶች ለምንድነው የሚፈውሳቸው? ኢትዮጵያ ውስጥ ስኪዞፍሬኒያ እኮ ይፈወሳል። ምንጩነቱ ስለሆነ ነው። ሃሉሲኔሽን እዚህ ጋር ሰው አናገረኝ፣ አዋራኝ፣ አንሾካሾክብኝ ምናምን ያቀለልኩት አይደለም የሚሉት ነገሮች ሳምሃው እኛ ጋር ሆሊስቲክ የሆኑ አፕሮች አለ አባቶቻችን ጋር ተረዳኝ። ቅጠል ለሚያስፈልገው ቅጠል ይሰጣሉ፣ ክሪስታል ለሚያስፈልገው ክሪስታል ይሰጣሉ። ስፒሪቹዋል ሂሊንግ ሲፈልግ ደግሞ እሱ አለ። ምክንያቱም ዛሩ መሄድ አለበት፣ ክሊንዚንግ ይፈልጋል። የማይወዱትና የሚጠሏቸው ነገሮች አሉ። ለምሳሌ የድሮ አባቶችና እናቶችን ካየ ግቢያቸው አይደል? ግቢ ያላቸው አባቶች ግቢ ውስጥ የግራር ዛፍ አለ። ትላልቅ አባቶች ግቢ ለምን? ግራር ጸጋ ስላለው መንፈሳዊ ጸጋ ስላለው ግራርን ስለማይወዱ ግራር ነገር ጽላቱ ከምንድን ነው የሚሰራው? መንበሩ ከምንድን ነው? እጣኑ ራሱ ከግራር ነው የሚዘጋጀው። ጌታችን የተሰቀለው መስቀሉ በምንድን ነው የተሰራው? ከግራር። ስለዚህ ኢቨን ቅዠት ሲያስቸግራቸው አባቶች የግራር ቀንጠፍ አድርጎ ቤድሩም ውስጥ ያደርጉ ነበር፣ መኝታቸው ላይ ያደርጉ ነበር። ኦኬ ተረዳይ። ባይ ዘ ዌይ በጣም የሚገርመው ነገር ማለት ነው ሰው ስለ ነብዩን ሲማራት ማቆም መቻል አለበት። አብዛኞቹ የድሮ ዘፈኖቻችን ለዛሬ የተዘፈኑ እንደሆነ ታውቃለህ? ይነማን ለምሳሌ I know like yeah. I mean like I was like እሺ ዛሬ ማን ዘፈን ለምሳሌ የድሮ ማለት በጣም እንወዳቸው አሁን ሴት ዛሮች አሉ ብዬ እና ያው በስርዓቱ ውስጥ ለዛር የሚደረጉ አምልኮቶች ማለት አሉ አይደል? ለዛጣቸው ግብር ዝም የአንድ ምንጭ ልጥቀስልህ። እሺ ለምሳሌ አንዳንድ ሴት ዛሮች ማር የሚወዷሉ፣ እሺ ወተት የሚወዷሉ። ግብር እሱን ነው ይዘው የሚሄዱላቸው። በቃ እንደዛ የዘፈኖች ፈልግ ሰዎቹ እያመለኳቸው ላይሆን ይችላል፣ ግን የማህበረሰብ ዘፈን የሚባል አለ አይደለ? እንደዛ መስሏቸው ሊሆን ይችላል። ነገር አሁን ይሄ ዛር የሚባለው አካል ሲስተም የወሰነው እኛ ነን። አዳም ለኢትዮጵያኖች ነው የሰጠው። አዳም ኢትዮጵያ ውስጥ ነበረ፣ የሰጠው ለኢትዮጵያ ተረዳይ። ሄኖክ የነበረው እውቀት እነሱ ሊኖራቸው ይገባ የነበረው እውቀት ወይም የነሱ ሊሆን ይችል የነበረው እውቀት ኖህ ያሁሉ ጸጋው ያሁሉ ያደረገው ነገር እና እውቀቶቹ የነሱ ነበር ሊሆን ይችላል። የኖህ እውቀት ለኢትዮጵያ ነው የተላለፈው። ኢትዮጵያ ነው ያለው። በደንብ ሳይንሳዊ በሆነ መንገድ ማረጋገጥ እንችላለን። ተረዳይ። ዕፀ ደብዳቤ የሚባል መጽሐፍ ኖህ የ700 እጽዋቶችን ኩፋሌ ላይ ገብተህ ብታነብ ይነግራል። ሄኖክ አንድምታው ነው።
ጽፎ አስቀምጧል። በ700 እጽዋቶች የትኛውንም አይነት በሽታ መፈወስ ይችላል። ፊዚዮሎጂካልም፣ የስነ አእምሮ ምናምን በሽታዎችን። ከነዳጅ ፖለቲካ በላይ እኮ አሁን የምን ፖለቲካ ይበልጣል? የድራግ ፖለቲካ ይበልጣል። የመድኃኒት ፖለቲካ ይበልጣል። ማርኬት ላይ ማለት ነው። ማርኬት ቫሊዩን ነው ማውራት። ስለዚህ ዕፀ ደብዳቤ የሚባለው መጽሐፍ ኢትዮጵያ ውስጥ ነው ኤግዚስት የሚያደርገው። ሕክምናውን ምናምን ያንን ቴክ ኦቨር ማድረግ ይፈልጋል የውጭ ሲስተም። ተረዳኝ። ዶክተር ሴቢ ለምን ተገደሉ? ዶክተር ሴቢ የሚባለው ሐኪም አሉ ገለዋቸዋል። እሳቸው ምንድን ነው ያሉት? በደንብ ነው አስረው የገደሏቸው አሜሪካ ውስጥ። በቃ ድራግ አያስፈልግም፣ በምግብ ብቻ መፈወስ ትችላለህ ነው። ካንሰርም በምግብ ኤችአይቪን በምግብ ፈውሰውም አሳዩ። ዕፀ ደብዳቤም እሱን ይናገራል። ተረዳኝ ማለት የእነሱ ይሆን ይገባ ስለነበረ እሱን መውሰድ ስላለባቸው እሱን ማጥፋት ስላለባቸው ውጊያው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ያሉትን ሲስተሞች ነባር ሲስተሞችና ሶሳይቲውን ደግሞ ኮራፕት ማድረግ ሀው ቤተ ክህነትን ኮራፕት ማድረግ፣ ቤተ መንግስቱን ኮራፕት ማድረግ፣ የኔና የአንተን መስተጋብር ኮራፕት ማድረግ። ገብቷል። ጸበል ስትሄድ የምትሰማው ታሪክ አለ። ወይ ሴቷን ያገቧታል ይዋረሷትና፣ ወይ ወንዱን ያገቡታል። ትዳር አይሰምርልህም። በቃ ትዳር እምቢ አለኝ ነው። ሴክሹዋል ዳይስፋንክሽን ገብቷል ማለት ሌላ ቦታ ላይ ምናምን በቃ ችሎበት ምናምን መጥቶ ከእሷ ጋር ሲሆን ቤት በኩል ገብቷል። ትዳር ይፈርሳል። ምክንያቱም የማህበረሰብ መጀመሪያው ትዳር ነው። ለምን ትዳር አይደለም አገር ትዳር ማቆም እኮ አቅቶናል። አሁን ትዳር ማጽናት አቅቶናል አይደለ? ፍቹ ይበልጣል። ለምን ኮራፕት እያደረጉን ስለሆነ ትዳሩ። ሀው ብር በረከት የለውም። ሀው ሴክሹዋል ግንኙነት ደስታ የለውም። አትተማመንም። መታየት እንፈልጋለን። ባይዘው አንደኛው የዛር ማኒፌስቴሽን እንደሆነ ታውቃለህ? መታየት፣ ከንፈርህን ማሳየት ሊሆን ይችላል። አሁን ፎለን ኤንጅሎች የሚባሉት ያስተማሩት አለ አይደል? እና አዛዜል ምናምን ደሆል የሂውማን ሄር ምናምን ጉዳዮች ከዛ ጋር የተገናኙ ናቸው። ገብቷል። ራስህን እንዳትቀበል ያደርገዋል። ራስህን ኮራፕት ያደርገዋል። በጣም ብዙ በህይወታችን ውስጥ በስታይላችን፣ በአኗኗር፣ በአባባላችን፣ በአኗኗራችን ውስጥ ኮራፕት አድርገውን ገብተዋል። አሁን ያለችው ኢትዮጵያ የኖረችው ለዛ ነው። ስለዚህ ምን አይነት ፈተና ውስጥ ነን፣ ምን አይነት ውጊያ ውስጥ ነን የሚለውን ለመረዳት አውዱን መረዳት እንችላለን። አውዱን ከተረዳው፣ ውጊያውን ከተረዳው ስትራቴጂ ዴቨሎፕ ታደርጋለህ። እንዴት እንደምትዋጋው። እንዴት ነው የምትዋጋው? ውጊያውን በማወቅ መጀመሪያ እነማን ናቸው የሚለውን ማወቅ፣ ምንድነው እያደረጉን ያለውን የሚለውን ነገር ማወቅ። የሃይማኖት አባቶችም ይህ ኃላፊነት አለባቸው። ከየት መጡ፣ እነማን ናቸው፣ ምንድን ናቸው፣ እንዴት ነው ማኒፌስት የሚያደርጉት፣ መንፈሳዊ አሰራሩ ምንድን ነው፣ እንዴት ነው የምንከላከላቸው የሚለውን ነገር ማወቅና መረዳት መቻል አለብን። ተረዳኝ። ካበላል፣ ካለባበስ፣ የምትጸልያቸው ነገሮች፣ የህይወት ዘይቤ ሁሉ መስተካከል መቻል አለብን። ዓለምን የምንረዳበት መንገድ ተረዳይ በለ ስለ ገንዘብ፣ ስለ ፋይናንሻል ነገር፣ ስለ ትራንዛክሽን፣ ስለ ብር ቫልዩ የምናወራ ከሆነ ስፒሪቹዋል ፐርስፔክቲቭን መረዳት መቻል አለብን። የገንዘብን ስፒሪቹዋል ፐርስፔክቲቭ ዛሬም መረዳት መቻል አለብን። የመንፈሳዊ አሰራሮችን መረዳት መቻል አለብን እንጂ ቁጭ ብለህ ዩቲዩብ ላይ ራሳቸው ያስቀመጡትን እያየ ሊል ዋይን ምናምን በትል አይሆንም።